አባት እንደው ሌላ ቦታ ተናግሬው ሰምታችሁ ሊሆን ይችላል። ምንድነው ያሉት? ላሊበላ ሊጎበኙ እንደገቡ ቤተ መቅደሱ ተከፍቶለት ከውጭ የመጣ ጎብኚ ነው። ልክ እንደገባ የኢየሱስ ክርስቶስ ተሰቅሎ ያለውን ስዕል እርቃኑን ተሰቅሎ ይመለከታል። ማን ነው አለ ጠያቂው። አስጎብኚዎቹ ኢየሱስ ክርስቶስ ነው አሉት። እኔ ማውቀው ክርስቶስ መስቀል ላይ የለም። ምን ነው እናንተ ኢትዮጵያውያኖች ዛሬም ኢየሱስን መስቀል ላይ ያደርጋችሁት አለ። እኛ የቤተ ክርስቲያን አባት ደግሞ ምን አሉ? ምን እያለ ነው ብለው አስተርጓሚውን ጠየቁት። አይ እኔ ማውቀው ክርስቶስ መስቀል ላይ የለም እያለ ነው። እናንተም ዛሬ ምን ነው መስቀል ላይ ያደርጋችሁት እያለን ነው አለ። እኛ አባት በትህትና እንዲህ ብለው ንገረው አሉት። በሚሰማው ቋንቋ ንገርልኝ። እኛ የተሰቀለው ክርስቶስን ለዚህ ህዝብ ካላሳየን የተነሳው ክርስቶስን አያውቀውም ብለን ነው። አሁን መቃብር ብናሳያችሁ ክርስቶስን ታውቃላችሁ? ሕማሙን አስታውሳችሁ ታውቃላችሁ? መከራው ገብቷችሁ ያውቃል? ጅራፉ፣ ግርፋቱ፣ ስቃዩ፣ ሰቆቃው አርብ ሲመጣ ረቡዕ ሲመጣ በዚህ ዕለት የጌታን መከራ እንደምናስብ ብዙዎቻችሁ ታስባላችሁ። ዛሬ እስቲ ቀራኒዮን እያሰበ በቀራኒዮ ላይ የተደረገለትን እያሰበ የሚያለቅስ ክርስቲያን አለ ወይ? አንዲ ዘለላን አፍሰሳችኋል ቀራኒዮን እያሰባችሁ። ዛሬማ የሽሮና የበርበሬ ጉዳይ ነው የሚያስለቅሰን እንጂ። አያችሁ ቅዱሳን እንደውም በኢትዮጵያ ያሉ በጣም የብዙ ቅዱሳን ታሪክ አርብ ሲመጣ ኮሶ የሚባል ቅጠል እየወቀጡ የሚጠጡ የነማሙዝ ታሪክ ይናገራል። የነ ቅዱስ ፍቅርተ ክርስቶስ ታሪክ ይናገራል። ሐሞቱን ለማሰብ ይኸው ሳይነጋልን ነው ጠዋት አርብ ዕለት እንጀራ መንበል። ሐሙስ ጤነኛ የሆነ ጨጓራ አርብ ነው የሚታመም። በሞቱ በኩል ክርስቶስን መምሰል አንፈልግም። ቀራኒውን ማሰብ አንፈልግም። እኛ የፋሲካ ነው ደስ የሚለን። ሕማሙን አንፈልግም። መከራውን አንፈልግም። በጾሙ ክርስቶስን ማሰብ አንፈልግም። አያችሁ መስቀል ለመሸከም ዝግጆች አይደለንም። ግዴላችሁም አሁን በዚህ ምሽት ላይ በደንብ ጠርታችሁት መሄድ ያለባችሁ ስም ስለሆነ ደጋግሜ ሳስጠራችሁ አዲስና እንግዳ እንዳይሆንባችሁ እስቲ ከኔ ጋር ኢየሱስ የሚለው ስም በሉ። በሐዘን ለተሰበረ ልብ ብርታት ነው። ማን የሚለው ስም? የሚለው ስም የዮሐንስ ወንጌል ምዕራፍ 11 ከሞተ 4 ቀን የሞላው አልዓዛር መሞቱን ሳይሆን ቀድሞ መታመሙ ተነግሮት ነበር። መታመሙን ሰምቶ ክርስቶስ ዝም አለ። የበለጠውን ሊያሳያቸው ዘገየ። አንዳንድ ጊዜ በመጠበቅ ውስጥ ያላችሁ እህቶች ጠብቁት። የተሻለውን ሊሰጣችሁ ክርስቶስ ዝም ሊል ይችላል። ሳይሰማህ ቀርቶ አይደለም፣ ንቆህ አይደለም። እግዚአብሔር ጆሮን የፈጠረ እግዚአብሔር ነው። ጸሎታችሁን ሳይሰማ ቀርቶ አይደለም። የተሻለውን ሊያደርግ እግዚአብሔር ይዘገያል። ደግሞ በመጽሐፍ ቅዱስ ዘግይተው የተቀበሉ በጣም ትልቅ በረከት አግኝተዋል። እግዚአብሔርና ጸጋዛብን፣ ስምዖንና አቅሌስያን ተመልከቷቸው። ፍሬ ብሩክና ዮስቴና ነው ያቸው። ተክልዬን ያገኙት በዘግይተው ተቀብለው ነው። 30 ዓመት ጠይቀው ነው እኮ ገብረ መንፈስ ቅዱስን ስምዖንና አቅሌስያ ያገኙት። 30 ዓመት እኮ መጠበቅ አይደለም ጠብቅ ያልናችሁ። 1 ዓመት መታገስ አንችልም። አድራሻ እንቀይራለን። አስማተኛ ቤት እንሄዳለን። ቦረንትቻው ጋር፣ ጨሌው ጋር፣ ድቤ ደብዳቢው ጋር፣ አስማተኛው ጋር ምናምን ጋር ነው የምንሄደው። ግዴላችሁም የእናንተ ድል ፈንታ ሰው ጋር አይደለም። አትልፉ፣ አትድከሙ። ክርስቶስ በሰዓቱ ያደርግላችኋል። ለእናንተ